ሰላም ሰላም ውድ የቶም ቲዩብ ቻናል ቤተሰቦች፣ ዛሬ ማሳያችሁ በጣም አሪፍ ቪዲዮ ነው። እንዴት አድርጋችሁ ስልካችሁ ላይ ያሉትን ኮንታክት ሴቭ ያደረጋችኋቸውን ቁጥሮች እንዴት ባካፕ ማድረግ ፌስቡክ አካውንታችሁ ላይ ማስቀመጥ እንደምትችሉ ማየት እንችላለን። ወይም ደግሞ ምናልባት ስልካችሁ ቢጠፋ ቀፎ ወይ ደግሞ ከስልካችሁ ላይ ፎርማት ቢሆን እንዴት አድርጋችሁ ከፌስቡክ አካውንት ገብታችሁ እዛ ላይ ያሉትን ስልክ ቁጥሮች ወደ ስልክ ቀፏችሁ ወደ መመለስ እንደምትችሉ ባካፕ ማድረግ እንደምትችሉ አብረን ማየት እንችላለን። በጣም አሪፍ ዘዴ ነው፣ አሪፍ ቪዲዮ ነው። እስከ መጨረሻው አብራችሁ ተከታተሉኝ። እንደምታዩት ወደ ፌስቡክ አካውንቴ እገባለሁ። አካውንቴ ገባው። ከዛ ወደ ከላይ በቀኝ በኩል ያለችዋን 3 ሰረዝ እሷን እነካለን። ከዛ ወደ ታች ዝቅ ብለን ሴቲንግ ኤንድ ፕራይቬሲ የሚል አለ። ከዛ ሴቲንጉን እንከፍተዋለን። ሴቲንግ የሚለውን ከነካን በኋላ ከላይ የመጀመሪያው ላይ ፐርሰናል ዲቴልስ የሚል አለ፣ ፓስወርድ ኤንድ ሴኩሪቲ የሚል አለ፣ አድ ፕሪፈረንስ ኤንድ ቬሪፊኬሽን የሚል ሜኑ አለ። ዝም ብለን እዛው አጠገቡ ላይ ባዶ ቦታ ላይ ክሊክ እናደርጋለን። ከዛ ይሄ ይመጣልናል። ከዛ በኋላ ሼሪንግ አክሮስ ፕሮፋይል፣ ሎጊን ኢን ዊዝ አካውንት፣ ፓስወርድ ኤንድ ሴኩሪቲ፣ ፐርሰናል ዲቴልስ፣ ዩር ኢንፎርሜሽን ኤንድ ፐርሚሽን ምናምን የሚሉ ሜኖች አሉ። ከዛ መካከል ለኛ የምንነካው ወደ መጨረሻ ላይ ያለውን ዩር ኢንፎርሜሽን ኤንድ ፐርሚሽን የሚለውን ክሊክ እናደርገዋለን። ከዛ እንደምታዩት ይሄ መጥቶልናል። አክሰስ ዩር ኢንፎርሜሽን፣ ዳውንሎድ ኢንፎርሜሽን፣ ትራንስፈር ኤንድ ኮፒ ዩር ኢንፎርሜሽን የሚል አለ፣ ኢንዱስትሪ ሰርች ሂስትሪ የሚል አለ። እኛ ግን ወደ መጨረሻ ላይ ሄደን የትኛውን እንነካዋለን መሰላችሁ? አፕሎድ ኮንታክት የሚለውን ክሊክ እናደርጋለን። ከዛ ያን አፕሎድ ኮንታክት የሚለውን ክሊክ ስናደርግ ይኸው ከላይ መጥቶልናል። አፕሎድ ኮንታክት ይላል። ሁለት ምርጫዎች ያማርጠናል። ከላይ ፌስቡክ የሚል አለ፣ ከታች ደግሞ ሜሴንጀር ሁለት አሉ። እኛ የምንነካው የላይኛውን የመጀመሪያውን እንደዚህ ክሊክ እናደርገዋለን። ከዛ ከፍቶልናል። ይሄው እንደምታዩት እኔ ከዚህ በፊት አፕሎድ ያደረኳቸው ስልክ ቁጥሮች አሉ ታያሉ ነኝ። እኚሁ ስልክ ቁጥሮች አሉኝ። ምናልባት ከስልኬ ላይ ያሉ ኮንታክቶች ዲሌት ወይ ደግሞ ፎርማት ቢሆኑብኝ ወይ ደግሞ ሞባይል ላይ ቢጠፋብኝ እንደ አዲስ ሲም ካወጣ በኋላ ያው ወደ ፌስቡክ ገባለሁ። ከዛ ሴቲንግ ውስጥ ገባና እነኚህ ኮንታክቶች አገኛቸዋለሁ ማለት ነው። ስለዚህ ስልኬ ቢጠፋብኝ ወይ ስልክ ቁጥሮቹ ፎርማት ቢሆኑ አይሳስብም ማለት ነው። ስልካችሁን እዚህ ገብታችሁ ኮንታክቱን መውሰድ ትችላላችሁ። ለምሳሌ ላሳያችሁ። እዚህ ጋር በላቸው የሚል አለ፣ ስልክ ቁጥር በላቸው የሚለውን ክሊክ አደረኩት። እንደምታዩት 0937663886 የሚል አለ። ከላይ ባክ እንለዋለን። እንደገና ሌላ ቁጥር ላሳያችሁ ሌሎችን። ይሄው እንደምታዩቸው ብዙ ሴቭ ኮንታክቶች አሉኝ እዚህ አፕሎድ ያደረኳቸው። እንደምታዩቸው ለምሳሌ እዚህ ጋር ተመስገን የሚል ስልክ አለ። ያን ተመስገን የሚለውን ክሊክ አደረኩት። እንደምታዩት ያው ተመስገን የሚለው ኮንታክት ስልክ ቁጥሮች መጥቶልኛል። ባክ አልኩት። ሸኝ ሁሉ አሉ። እናንተም ታደርጋላችሁ። ወደ ላይ ትወጣላችሁ። እዚህ ጋር ከላይ አፕሎድ ኮንታክት የሚል አለ። እዚህ ጥግ ላይ ያለችዋን ክሊክ አድርጋችሁ ኦን ታደርጓታላችሁ። ከዛ እዚህ ጋር ተርን ኦን ትሉታላችሁ። ተርን ኦን ካላችሁት ቀጥታ ስልካችሁ ላይ ያሉትን ኮንታክቶች ወዲያውኑ አፕሎድ ያደርግላችኋል ማለት ነው ወደ ፌስቡክ አካውንታችሁ ላይ። እኔ ግን ያው በፊትም አፕሎድ ስላደረጉት ስኪፕ የሚለውን ነክቼ እወጣለሁ። እንደምታዩት ብዙ ኮንታክቶች አሉኝ። ባክ እያላችሁ ትወጣላችሁ። ቪዲዮ በጣም አስተማሪና ጠቃሚ ቪዲዮ ነው። ሰብስክራይብ በማድረግ አበረታቱኝ። ላይክ አድርጉ።